ሄሎ ጋይዝ እንዴት ናችሁ? ሰላም ናችሁ? ሰላም ብለናል። ለኢንትራንስ የመጨረሻ ቀናቶች ውስጥ ገብታችኋል። በእነዚህ ቀናት ወጥራችሁን እያጠናችሁ እንዳላችሁ የተለያዩ ጭንቀት ውስጥ እንዳላችሁ ያስታውቃል ማለት ነው። ምንም እናንተም መረዳት ምንም ከባድ አይደለም። ቢኮዝ እኛም እንደናንተ አልፈንበት ስለመጣን ማለት ነው። እና በዚህ ቀን በዚህ ቪዲዮ የተለያዩ ጥቅሞች የእናንተ ጎል መሆን ያለበት የተለያዩ ኢንሰንሻል ኢንፎርሜሽን በዚህ ቪዲዮ እነግራችኋለሁ። በተለይ ከፊልዳችሁ ጋር የሚያያዘውን ውጤት ወይም ስኮር ምን እንደሆነ ምነግራችሁ ይሆናል። ግን ቪዲዮውን ሳንጀምር በፊት ሰብስክራይብ፣ ላይክ ማድረግ እንዳትረሱ። እንጀምር። የመጀመሪያው ዋናው ግባችሁ ማለፍ ብቻ መሆን የለበትም። አይ ቢሊቭ አብዛኞቻችሁ ከኢንትረስት ጭንቀት የተነሳ ብዙ የተለያዩ አርቆ ከማሰብ የተነሳ ማለፍ ብቻ ይበቃኛል ልትሉ ትችላላችሁ። የሆነ ቦታ መሄድ ፈልጋችሁ ከቤት ወጣችሁ መሄጃ እንደማጣት ነገር ነው። ኢንትራንስ ማለት ያው አንድ ሌቭል ነው። አንድ ሌቭል ከወጣችሁ ግዴታ ሌላኛው እና ወሳኝ ሌቭላችሁ ዩኒቨርሲቲ መግባትና ጥሩ ፊልድ ማግኘት ዋና ዓላማችሁ እንደሆነ ግልጽ። ግን በዚህ ጭንቀት ውስጥ ዓላማችሁን ረስታችሁ ኢንትራንስ ማለፍ ብቻ ዋና ግባችሁ ከሆነ እባካችሁ በጣም ተሸውዳችኋል። ኢንትራንስ ማለፍ ምንም ግባችሁ ቢሆንም ጥሩ ውጤት አምጥታችሁ ጥሩ ቦታ አግኝታችሁ ጥሩ ፊልድ ገብታችሁ ስኬታማ መሆን ዋና ግባችሁ መሆን ይኖርበታል። እርግጠኛ ነኝ ብዙ ተማሪዎች ካለፍኩ ይበቃኛል የሚል ሀሳብ ይዞ እየተንቀሳቀሱ ወይ አእምሯችሁ ውስጥ ወጥሮ ይዞ በዛ ሀሳብ እስካሁን እያሉ አሉ እና ይሄን ሀሳብ አሁኑኑ ሰርዙት። እርግጠኛ ነኝ አብዛኞቻችሁ የዩኒቨርሲቲ ያለውን ሁኔታ ውጤት እንዴት እንደሚካሄድ እና የተለያዩ የውጤት ሂደቶችን አታውቁትም። ለምን ብትሉ እኔም በእናንተ ግሬድ እያለሁ የተለያዩ ዩኒቨርሲቲ ኢንፎርሜሽኖች፣ ስኮሮች እና የተለያዩ ዲፓርትመንት ከምን ጋር ውጤት ጋር እንደሚመረጡ ምንም ኢንፎርሜሽን አልነበረም። እናንተም እንዳሌላችሁ አውቃለሁ። ለምን ብትሉ ይሄ ክፍተት በጣም እንዳለ አውቃለሁ። እኛም በዚህ ቻናላችን ይህን ክፍተት ባለን በአቅም ለመሙላት የተለያዩ ኢንፎርሜሽኖችን ሰብስበን ለእናንተ ለመንገር እዚሁ ቀርበናል። እንደ ማወቅ ያለባችሁ ዋናው ነገር ስኮራችሁ በምትመርጡት ዲፓርትመንት በጣም ኢሴንሻል ነው ማለት። እስቲ ዋና ሀሳብ ውስጥ እንግባ። ምን ያህል ውጤት ምናመጣ ጥሩ ነው የሚለውን መጨረሻ ላይ እነግራችኋለሁ። እስከዛ በሂደት ውስጥ እንሂድ። መጀመሪያው ውጤትና ከዲፓርትመንት ጋር ያለውን ሁኔታ አብዛኞቻችሁ የተለያዩ ዲፓርትመንቶችን ጥሩ ዲፓርትመንቶችን ለመምረጥ እስካሁን ለፍታችኋል። 12 ላይ በጣም የተለያዩ ጭንቀት ውስጥ እንዳለፋችሁ እርግጥ ነው ማለት ነው። እና ይሄን ሁሉ ጭንቀት ውስጥ አልፋችሁ ግን አስቡት እስቲ ዋና ግባችሁን ሳታገኙ የምትፈልጉን ዲፓርትመንት ሳትገቡ የህልማችሁን ስራ ሳታገኙ ስቀሩ ይሄ ሁሉ ልፋት ከንቱ ሊሆን ነው ማለት ነው። አዎ፣ ግን ይሄ ሁሉ ሳይሆን እናንተ ጎላችሁን ማስተካከል ትችላላችሁ። የምታልሙበትን ቦታ መድረስ ትችላላችሁ ማለት ነው። ያው እንዳልኳችሁ ስኮራችሁ ወይም ኢንትራንስ ላይ የምታመጡት ውጤት ከዲፓርትመንታችሁ ጋር በጣም ነው የሚያያዘው። ዩኒቨርሲቲ ሌቭል ላይ ስገቡ ውጤት በሶስት አካፍለው ነው ከመቶ የሚይዙት። እንደነገርኳችሁ ዲፓርትመንትን ለመመረጥ 20 ከኢንትራንስ ያደርጋሉ። 50 እዛው ከተማሩት ፍሬሽማን ኮርስ የሚባል አለ ፈርስት ሴሚስተር ከዛ ያደርጋሉ። 30ውን ሲኦሲ የሚባል ኤግዛም አለ። ይሄን ሁሉ ወስዳችሁ ነው ከመቶ ተደርጎ ባላችሁት ከመቶ አቨሬጅ ማለት ነው የፈለጋችሁን ዲፓርትመንት የምትሰጡት። ይሄን ሁሉ አቨሬጅ ተደማምሮ ግዴታ የፈለጋችሁትን ዲፓርትመንት ለመምረጥ ከ80 በላይ ማምጣት አለባችሁ። እንደነገርኳችሁ 20 ከኢንትራንስ ነው የሚያዘው። ካመጣችሁት ወደ 20 ኮምፕረስ ተደርጎ ከኢንትራንስ ይያዛል። 30 ሲኦሲ ኤግዛም የሚባል አለ። 50 እዛው ከክላስ የምትማሩት ፍሬሽማን ኮርስ። እነዚህ ሁሉ ተደማምረው ከ80 በላይ ማምጣት ግዴታችሁ ነው ማለት ነው።
አብዛኛችሁ በተለይ ሜዲሲን ሶፍትዌር ምናምን መግባት የሚፈልጉ ተማሪዎች እንዲሁም ኢንትራንስን ማምጣት ያለባችሁ ውጤታው መጨረሻ ላይ እነግራችኋለሁ። በጣም ሃይ ስኮር መሆን አለበት። ቢኮዝ እነዚህ ፊልዶች በጣም ኮምፒቲሽን ስላላቸው የተለያዩ ሰቃይ ተማሪዎችም ስለሚፈልጉት እነዚህ ውጤቶች ለመግባት ሃይ ስኮር ወይም መደበኛ የሆነ ውጤት ትንሽ ከፍ ያለ ውጤት ማግኘት ግድ ይኖርባቸዋል ማለት ነው። እና እነዚህን ውጤት ኢንትራንስ ከባድ እንደሆነ ብዙ ሰው ይናገራል። ግን እነዚህን ውጤት ማምጣት ከባድ ነው ለሚለው ፎርቹን የሆነ ያህል ሊከብድ ይችላል። እንደ ኖርማልም እንደ ፓስ ውጤት ማምጣት ቀላልም ላይሆነች ግን ብዙ ተማሪዎች አምጥቶ አሳይቶናል። ጎበዝ ተማሪ፣ መጠነኛም ተማሪ፣ ኢቭን ኖርማል ተማሪ ይሄን ውጤት አምጥቶ አሳይቶናል። ስለዚህ እናንተም ይሄ ውጤት 100% ማምጣት ትችላላችሁ። ያላችሁትን ቀናት በጣም ተጠቀሙ። ያላችሁትን ሰዓታት በጣም ወጥራችሁ ተጠቀሙ እና እንደነገርኳችሁ ውጤታችሁ ወይም ዋና ግባችሁ ማለፍ ብቻ መሆን የለበትም። አስባችሁ የሆነ ቦታ መሄድ ፈልጋችሁ ወጣችሁ የት መሄድ እንዳለባችሁ ምንም ማታውቁ ሰዎች ትሆናላችሁ። ከዚህ ጋር ጥሩ ውጤት አምሳችሁ ዳይሬክትሊ ወደ ህልማችሁ መሄድ፣ ወደ የምትፈልጉት ድሪማችሁ መሄድ ዋና ግባችሁ ከሆነ ግዴታ ኢንትራንስ ላይ ጥሩ ስኮር ማምጣት ይኖርባችኋል። ይቻላልም። የተለያዩ ሰዎች ይከብዳል ሊሉ ይችላሉ። ኖርማል ኢንትራንስ ከ550 በላይ ወደዛ አካባቢ ማምጣት ሊከብድ ይችላል። ግን ወደ 500 እና 400 ቤት ኢቭን ነው ምናችሁ ኖርማል ተማሪዎች አምጥቶ አሳይቶናል። እኛ ስለምናውቅ ማለት ነው። እና ግባችሁን አስተካክሉ። ዋና ግባችሁን ማለት ብቻ መሆን የለበትም። እንደነገርኳችሁ የተለያዩ ጠቃሚ ቪዲዮዎችን በዚህ ቻናል ለቃችኋለሁ። ቻናሉ አይ ዶንት ኖ ለምን ሰብስክራይበር እና ላይክ እንደማያገኝ አላውቅም። የተለያዩ ገዳይ ሚስቴኮችን ተማሪዎች አልፎ እኛ ስናወራ ጊዜው አልፎ ምንም እንደቀልድ ስናወራ ብዙ ተማሪ የተሳሳቱ ተማሪዎችን እናውቃለን። እነዛን ስህተት እንዳፈጸሙ ደግመን በዚህ ቻናል ላይ የተለያዩ ቪዲዮዎች ላይ ጥቆማ እንሰጣችኋለን። እና ቻናሉን ግን ሰብስክራይብ ካላረጋችሁ፣ ላይክ ካላረጋችሁ ቻናሉ ቪዲዮ እናንተ ጋር ስለማይደርስ እባካችሁ ይህን ቻናል ሼር፣ ላይክ አድርጉ። እና የተለያዩ ጥያቄም ካላችሁ ኮሜንት ላይ መጠየቅ ትችላላችሁ። ቴንኪዩ